ሀሰን እኮ እንትን ነው የማወራው የእሱ ስለ ውስጡ ምስጢር ነው የማወራው። እንደዚህ አላልክም እንደዚህ ነበር ምናምን ወሬ ቆጥር ምን እንትና ደግሞ አሽሙሩ ሙቤ ደግሞ አሽሙር ነው የሚያወራው። በቃ እኔ ሀሰን ችግር የለውም። ሀሰን በቃ ስለ ሀይም ይሄዱ በቃ ስለ ሀይም ነው የሚያወራው። ወላ ከሌላ ሀይም ባትኖርም ስለ ሀይም ያወራል። ችግር የለውም አይደለም እሱ ችግር የለበትም። በቃ እናቴ ግን ደስ ይለኛል ወሬው ይመር ሙቤ ምን መሰለሽ ሙቤ ይፈራል ማለት አንገት ነው የሚደፋው ያፍራል እንደዛ ስትል ሙቤ ለመሰለሽ ሙቤ ራሱ እኮ እንደ ሀሰን ነው። ግን ሙቤ ወንድሞቿን ምናምን ይፈራል። ገብቶሻል? እንደዚህ ብሎ እንደ ሌሎቹ ዲፍሮቿ ጋር እንደዚህ አይነት ወሬ ለማውራት ወንድሞቿን ምናምን ያከብራል፣ ይፈራል። ገብቶሻል? ይሄኛው ደግሞ ይሳፈጣቸዋል ማለት እንደ በቃ እንደ ቀልድ ምናምን ሙቤ የሆነ አለ አይደለም ጓደኛቸው ቢሆንም እንትን ይላቸዋል። አይ እንደ ሌሎቹ እንትን አይላትም። እሷን ያከብራታል፣ ይፈራታል፣ ያከብራታል። አዎ ኧረ እኔ ያሰቀኝ ማርክ ነው እንደው አለ ሀዩ ሊል ፈልጎ ሀይምሻ ብሎ ቁጭ ታዛ ሀይምሻ እንደው ፍራንኳ እንደው ቆይ ማዲቀና አረጋታለሁ አላለም። ምስኪን ሁሉንም አንጫጫቸው እኮ ሀይምሻ እያስባለች። በሱ ምክንያት እኔ ግን እንትና ጋር ግን ቢሰሩ ደስ ይለኛል። ዊና ጋር ሶስታቸው ወይ አራታቸው ሀሰን ቡራ ሀይሚና ሀሰን ቡራ ሀይሚ ዊና ያምራችሁ ይሰራሉ። አይታወቅም በጊዜው ሁላችሁ ይሰራሉ። እስካሁን ምንድነው ያምራችሁ? ቆይ እስኪ የለሁም እኔ የምትሉት አይሰማኝም። እኔ ለጊዜው ግን ትንሽ ጊዜ ያስፈልገዋል። ገለፈ እያለች ነው ሀይሚና ቡራ ሰሜት ታኛ ቀጥሎ እኮ ዊናና ሙቢያ ናቸው። እኔ እኮ በቃ ቡራ ነው የሴት ታነሳ ሀይሚ ነው የሚመጣ ቢምን ይሻለኛል። ሀይሚን ምን ነበር ዊናና ሙቢ ናቸው። እንትን ማን ነው ዊና ማለት ነው። እግዚአብሔርን ጥሩ ሰው ነው ሲጀመር። ዊና በጣም ጥሩ ሰው ነው። እግዚአብሔርን ሰው መጣላት አይወድ ታውቃለሽ። ዊናን ደግሞ ግን ሀይሚ ማን ነበረች እሷ? ሄሌን በዚህ ጊዜ ብትኖር ኖሮ ማለት ነው በጣም ነው ፍራንኩ ምናምን በጣም ደስ የሚል ፍቅር ነበረ። በጣም የመጣኔ ራሱ ያሰብኩ ነበረ። ወይኔ እኔ ሁሌ ነው እንደዛ የሚያስበው። ገባሽ አይደል? ሁሌ ነው የሚያስበው እንደዛ ብትኖር። እኔም የድሮ ጀማዓ ውስጥ ሀይሚ ብትጠራቀልበት በጣም ነበር የሚሞቀው የበለጠ የተወለደ የሚፋታል እንኳን የተፋቀረ ግን የእሷ ደጋፊ ማለት ነው። እኔ በጣም ይከብዳል። የምር ያሳዝናሉ። የምሬ ነው። በጣም እንትን ደጋፊዎች እንደዛ ያደርጋሉ እና ለእርሱን ህመም ነው። የምሬ ነው። ህመም ይሆንባቸው ሙዚቃውና አንቺ መተው ማትች መሬ ወመተው ይችላል። እነሱ በጣም እኔ ራሴ መጀመሪያ እኮ እነሱን ነው የሚደግፈው ማለት ከነሱ የእነሱን ብቻ ነው የሚከታተለው። እኔ ራሴ ማለት ነው መጀመሪያ ከነሱ ጀምሬ የመጣው እንጂ አሁን እኛ በሙዚቃ ቀን የብሩክና የሀይሚ ሲሄዱ መንገድ ላይ ሲሄዱ የነበረው በሙዚቃ በቃ ስተነቀነውረው ቀናውራ አሁን በቲክቶክ ላይ ከነሱ ጋር በሙዚቃ ምናምን ያደርጉ የቀናውራል አይደለ? ቢተው ጥሩ ነው። እነሱ ቲክቶክ ስለሚዩ ጥሩ አይደለም። ስሜታቸው ይጎዳል። ሁሌም ያሉ ነው እነሱ ሙዚቃው ምናምን እኔ ግን ተስፋ በላይ እሱ ነው የሚጎዳ የሚመስለኝ። እውነት በቃ ዝም ብሎ አሳዛኝ ነገር ነው። በጣም የሚያሳዝነኝ እኮ ልጅቷ ራሱ በጣም ነው የሚታዘዘው። በጣም ነው የቀነሰችው። እውነት በጣም ነው የቀነሰችው። በጣም ትንሽ ውፍረት እስቀነሳለች።
እሱ ግን እየወፈረ ነው። ዊና ራሱ ቀንሷል። ግን አዎ እሱ እየወፈረ ነው። አሁን ጨምሯል። እሱ ራሱ ግን እሷ ነች በጣም የቀጠለችው እግዚአብሔርን። ወይኔ በጣም እንግዲህ ሁሉ መጀመሪያ እሷን ነበር ራሱ እኔ ላይ ማረኛቸው። እኔ እውነት ለመናገር እኔ ማንንም አይቻላቅም። አሁን ግን ቡራና ሀይሚን መከታተል ተጀመርኩ። ወዲህ ቡራ ያለበትን ቪዲዮ ያበርበት ብዙ ቪዲዮቸው ቡራ ሄደን እየተበቃ ተለያይተና ምናምን ያሉት ቀን እኔ ሳልበላ ነው አደርኩት እየለቀሱ ረኔ ላይ እኔ አይቻላቅም እሱ እንትኑ ማን ነበር ፓስፖርቱን የተቀደለች ቀን ፓስፖርቱ ሳይሆን ያንን